አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቢንት ከማል የዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የባለፈው አካውንቴ ተበላሽቶብኛልና በዚህኛው መጥቻለሁ። ለቻናሌ ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አይከፈልበትም መቼም እና ዛሬ ይዤላችሁ መጣሁት በጣም ለዱባይ ሙቀት መድኃኒት የሆነ ቀዝቀዝ ያለ ቡና ወይም ማኪያቶ ወይም ሞካ ባረድ የሚባለውን እንሰራለን። ሁላችሁም ያው ስራ እየሰራችሁ ሞቋችሁ ከሆነ ይሄን ነገር በመጠጣት ቀዝቀዝ እንዲላችሁ ማድረግ ትችላላችሁ ማለት ነው። ይሄንን ለመስራት የሚያስፈልገን በጣም ሁሉም ቤት የሚገኝ ነገር ነው። ምንም የሚያስፈልግ ነገር አይደለም። በጣም ቀለል ያለ ሁሉም ቤት የሚገኝ ነገር ነው ያለው እና ራሳችሁ ማዘጋጀት ትችላላችሁ ማለት ነው። ያው መግዛት እንትን ከማለት እቤት መስራት ይሻላል ለንጽህና ለሁሉም ነገር ማለት ነው። እና የሚያስፈልገን ነገር አንደኛ አይስክሬም ወይም በረዶ እሺ፣ ኮብ አዘጋጅተናል። 2 ኮብ እኔ ለሁለት ሰው ነው የምሰራው፣ ለኔና ለኔ። ለማንኛውም ቡና፣ የተፈጨ ቡና ድሪም ዌቭ፣ ይሄ ድሪም ዌቭ ታውቁታላችሁ። እንትን ሀላ ምናምን የሚሰራበት ይሄ ስዊት ከተሰራ በኋላ ላይኛው ላይ ከከራሜል ጋር የሚጨመረው ማለት ነው። ይሄው ድሪም ዌቭ። ከዛ ኒዶ ወይም ደግሞ ያላችሁን ዱቄት ደቃቅ እንትን ዱቄት ሳይሆን ወተት ማለት ነው። ወተቱ አልተከፈተም። የላም ወተት ፓውደር የሆነ የላም ወተት፣ ስኳር እና ፈሳሽ ወተት ፍሬሽ ማለት ነው፣ ሀሊብ ፍሬሽ። እነዚህን ነገሮች በመጠቀም በጣም የሚጣፍጥና ለዚህኛው ሙቀት ማለትም ለዱባይ ሙቀት በጣም መድኃኒት የሆነ ምርጥ ቡና ማዘጋጀት ይቻላል ማለት ነው። እና ይሄኛው ነገር ያስፈልገናል። መፍጫ ነው። እስኪ አብረን እንጨማምርና ከዛ በኋላ እናያለን ማለት ነው። ሁሉንም ነገር ጨማምረን ጨርሰናል። አሁን የምናደርገው ያው እዚህ ውስጥ ጨምረናል። ሁሉም ነገር መጠኑ ምን ያህል ነው? ያው እንደ እንትን ፍላጎታችሁ። ትንሽ ነው የምትሰሩት፣ ትንሽ መጨመር ነው። ትልቅ ነው ለብዙ ሰው ነው የምትሰሩት፣ ለብዙ ሰው መስራት ማለት ነው። ከዛ በኋላ አብረን የምናየው እሺ፣ እያያ ወተት በጣም ነው የሚጣፍጠው።